ይኖራል ብዬ አሳብኩት ቦታ ምንም የለም ቤተክርስቲያንም ሄድኩኝ ካፌ ቦታዎችም 1 2 3 ቦታ ሄድኩኝ ግን የለም ማለት ነው እንግዲህ እግዚአብሔር ነው የሚያውቀው እኔ መቼስ እሱ የሆነ ነገር ቢሆን በጣም ነው መጎዳው ማለት ለሊቱ ሙሉ ብቻዬን ነበርኩኝ በቃ እናቱን ሆነ የሆነ አናግሬ ምናምን ይቅርታ ብላትም ችግር የለውም እንደዛ ማድረግ እንችላለን ሰላም ቤተሰቦቼ እንዴት ናችሁ እኔ በጣም ደህና ነኝ ዛሬ እንግዲህ የሆነ ነገር በቃ በጣም የሚያሳስበኝ ነገር አለ ማለት ከጭንቅላቴ ጋር በጣም እየተወያየሁበት ነበር እሱም ሀብትሽ ትላንትና ማታ ጀምሮ ያ ሁሉ ነገር ከተናገርን በኋላ ምናምን ነገር ምንም እስካሁን ድረስ ስልክ ብደውልም አያነሳልኝም ብቻዬን ያለሁት ማለት ነውና ምን እንደሆነ ነው ቴክስት አድርገኩለት ብደውልለት ወይም የሚያውቁት ልጆች ምናምን ነገር እዚህ ደግሞ ታውቃላችሁ ማንንም ሰው አያውቅም ምን እንደማደርግ ራሱ ጨንቆኛል ያለው በቦታ ማንንም ሰው አላውቅም በዛ ላይ ደግሞ አዲስ ቦታ ነው የመጣ ነው ምን ብዬ እንደምጠይቅ ራሱ አላውቅም ማለት የሆቴሎቹን ሰዎች ጠይቃቸው ሄደን እንየው ምናምን ነገር ብሎኝ ትንሽ የተወሰኑ ቦታዎች ምናምን ነገር አይቻለሁ ግን ያሳዩኝ ይኖራል ብዬ አሳብኩት ቦታ ምንም የለም ቤተክርስቲያንም ሄድኩኝ ካፌ ቦታዎችም 1 2 3 ቦታ ሄድኩኝ ግን የለም ማለት ነው እንግዲህ እግዚአብሔር ነው የሚያውቀው እኔ መቼስ እሱ የሆነ ነገር ቢሆን በጣም ነው መጎዳው ማለት ምን ማድረግ እንደምችል አላውቅም በጣም ነው የጨነቀኝ የምሬን ነው በጣም ምን እንደማረግ አላውቅም የምሬን ነው እንዴ የሆነ አንዳንድ ጊዜ ከባድ ሁኔታ ውስጥ ነው የገባሁት ምን አይነት ሁኔታ ውስጥ እንደገባው ራሱ አላውቅም እግዚአብሔር ሆይ እንዲያቀልልኝ ብቻ ነው የምፈልገው ምን ደስታ ሲርቃት መንፈሴን ተስፋ ቆርጬ በራሴ ደምድሜ ነበር ሲጨንቀኝ አንተን ባይሰጠኝ ምን ሊውጠ ቤተሰቦቼን ጥዬ መጥቼ እዚህ ጋር ደግሞ ሀብትሽም የሆነ ነገር ቢሆን በቃ እኔ በጣም ነው መቆጣው ብቻ እሱ ሰላም እንዲሆንልኝ ነው የምፈልገው ማለት ነው እና በጣም ነው የጨነቀኝ ማለት ለሊቱ ሙሉ ብቻዬን ነበርኩኝ ጧት እስከሚነጋ ድረስ ማለት ነው ለሊቱ ሙሉ ምንም አልተኛውም ማለት ፊቴ ምናምን ነገር በደንብ ያስተውቃል ብያስባለሁ ምንም አልተኛውም በቃ ቁጭ ብዬ ነው ያደርኩት ከዚህም ወደዛም ወጥቼ አየኋቸው መጠየቅ ያለብኝም ሰው ጠየቅኩኝ ግን ምንም አይነት ሰው የለም ማለት ነው በቃ እኔ የምሬ ነው በቃ መኖር ራሱ ያስጠላኝ ነው በቃ በጣም እየደበረኝ ነው ያለው ከዛ ድረስ ያ ሁሉ ነገር ትቼ መጥቼ እዚህ ጋር ደግሞ ምንም ደስተኛ እየሆንኩ አይደለም ያለሁት እሱ ምንም ያስከፋኝ ሀብትሽ ያው ጥሩ ሰው ነው ምንም ነገር ያስከፋኝ አይደለም ቢሆንም ግን ያው ስልክ እንኳን ቢያንስ ቢያነሳልኝ ጥሩ ነበር እዚህ ስለኔ ያሰበ ነው እርግጠኛ ነኝ ይሄ ነገር ለሱ አይገባትም ይሄ ነገር ለሱ አይገባትም የኖሮች ያለችው ህይወት ደስተኛ አይደለችም ብሎ ነው እርግጠኛ ያሰበያለው እኔ ግን ያው የኖርኩት ያለውት ላይፍ መርጬ እስከሆነ ድረስ በጣም ደስተኛ ነኝ ያለውት ማለት በቃ እሱ መርጬ ነው የመጣሁት ሁለተኛ ነገር ደግሞ ከሱ ጋር ማሳልፋቸው ነገሮች ሁሉ ደስተኛ ያደርገኛል ከሱ ጋር ማደርጋቸው ነገሮች ሁሉ በጣም ነው ደስ የሚለኝ ይሄን ደግሞ ያንን ነገር ደግሞ እሱ ምንም አያውቅም ማለት ነው ያው እሱ ትንሽ ስሜታዊ ነገር ነው ለነገሮች ቶሎ ብሎ ለነገሮች ቶሎ ብሎ እንትን የሚል አይነት ሰው አይደለም ማለት ነገሮችን ቆም ብሎ የሚያስብ ሰው አይደለም ሀብትሽ ማለት ቶሎ ብሎ ነገሮችን ችኩል ብሎ የሚወስን አይነት ሰው ነው ስለዚህ ያው የሆነ ራሱ እንዳይጎዳ በጣም ነው የምፈራው እሱ ስለሳጎች እንጂ ስለራሱ ስለማይጨነቅ የሆነ ራሱ የሆነ ነገር እንዳያደርግ ምናምን ነገር በጣም ነው የምጨነቀው ማለት ነው ብቻ ባለበት ሁሉ ሰላም እንዲሆን ብቻ ነው የምፈልገው የምር እኔ ካስከፉት ያው እኔ አስከፍቸው ወይም ደግሞ አስደብርም ከሆነ ችግር የለውም ማለት ይቅርታ ማለት ካለብኝ ወይም የሆነ ነገር ቢሆን በቃ እናቱን ሆነ የሆነ አናግሬ ምናምን ይቅርታ ብላትም ችግር የለውም እንደዛ ማድረግ እንችላለን ግን ያው ቅድም ስናወራ ምናምን ነገር ማለት ነው አብረን ያለን ሰዓት ስናወራ ምንም ደና እንደነበረ እና ምንም የደበረው ነገር እንደሌለ ነበር እየነገረኝ ያለው አይኑ አቃለው ያስመሰለ እንደሆነ እኔ እንዳይደብረኝ ብሎ ነው ብዙ ነገሮችን ያደረገ ያለው እኔ ያው ገፋፍቻለሁ ከዛ መጀመሪያ እንጥፋ ምናምን ነገር ስለው ደስተኛ አልነበረም ያው የኔ ውሳኔ ቢሆንም ግን ያው ገፋፍቾን እንዲወስን ያደረገው ማለት ነው እና ይደብረዋል ብዬ አስባለሁ
ምን ማውራት እንዳለብኝ ራሱ አላውቅም በጣም ነው የጨነቀኝ ምሬ ነው አንዳንድ በቃ ጓደኛም የለኝም እዚህ ስመጣ ጓደኛ የለኝም ማንንም የለኝምና አንዳንዴ ካጠገባችሁ ሰው ቢኖር ብላችሁ የምትመኙት ነገር አለ አይደል እንደዚህ አይነት ስሜት እየተሰማኝ ነው ያለው የብቸኝነት ስሜት ነው እየተሰማኝ ያለው ቤተሰቦቼ ጋር ደውዬ የሆነ ነገር ብላችሁ ደግሞ ያው አባቴ የሆነ ነገር አድርጎ እዚህ መጥቶ ያለውን ነገር ሁሉ ነው ላይክ እንትን የሚያደርገው የሚበታተንብኝ ማለት ነው እኔ ደግሞ የመሰረትኩት ያለውት ነገር ትልቅ ነገር ነው ትንሽ ነገር አይደለም የመሰረትኩት ያለውት ነገር ማለት ነው እና ያው ጓደኛ ቢኖረኝ የልቤን መነግራት ጓደኛ ብትኖረኝ ምናምን ነገር ቁጭ ብዬ እንኳን ነገረት የልቤን ያለውን የውስጥ የደበረኝን ወይ የከፋኝን ነገር ቁጭ ብዬ ብነግራት ምናልባት ያው ለሰው ስትናገሩ ነገሮቹ ሊቀላሉ ብዬ ስለማስብ ይቀልል ነበር ማለት ነው አሁን ግን በጣም ነው የደበረኝ ምሬ ነው በጣም ነው ከፋኝ ካሉት ነገሮች ላይ ማለት ያሉብኝ ነገሮች ሁሉ ሳይበቃኝ አሁን ደግሞ የሀብትሽ መጥፋት የሀብትሽ እንደዚህ መሆን በጣም ነው ያበሳጨኝ ያለው ማለት ብቻ ባለበት ሁሉ ሰላም እንዲሆን ብቻ ነው የምፈልገው ለሱ ጥሩ ነገር ነው የምመኘው ደስተኛ ህይወት እንዲኖር ብቻ ነው የምፈልገው እኔ ደግሞ ደስተኛ አደርጋለሁ ብዬ ነው ማስበው ከሱ ጋር ቢያንስ እኔ በፊት ያሳለፈውን ላይፍ እንዲያሳልፍ አልፈልግም በፊት የነበረውን ላይፍ አዲስ የሆነ ላይፍ ማሳየት ነው የምፈልገው ብዙ እያሰብኩ ነው ያሉት ምን እንደሆነ ምን እንዳጋጠመው እያሰብኩ ነው ያሉት ማለት ነው ሀብትሽ ነው ወይስ እኔ እንጃ ሀብትሽ በሆነ ብቻ ሌላ ምንም ነገር አልፈልግም ማናው ምን ሆነክ ነው የጠፋው አባቴ ምንድነው እንከው በሰላም ነው ስደውልልህ አታነሳ ምን ሆነክ ነው ንገረኝ እንጂ ምን ሆነክ ነው ምንም አልሆንኩ እሺ ና ቁጭ በል ምንድነው የተፈጠረው ምንድነው ምን ሆነክ ነው ሀብትሽ ያጋጠመክ ነገር አለ ምንድነው ያስካፎክ ነገር አለ እንዴ አይ አይደለም የምሬን ነው ቀድም ወይስ ምንድነው እንኳን ምንድነው የተፈጠረው ነገር አይ አንቺ እኮ ነገር ምንድነው በቃ ትንሽ እየተረበሽኩ ስለሆነ ነው ያለው አሰቃየውክ አይደለ በኔ ውሳኔ በእናት ይቅርታ አሰቃየው በኔ ምክንያት በጣም ብዙ ነገር ያሳልፍክ እንደሆነ እየገባኝ ነው ግን በእናት ያረግነው ነገር ልክ እንዳልሆነ እየገባኝ ስለሆነ ትንሽ ተረብሽ ያረግነው ነገር ልክ እንዳልሆነ እየገባኝ ስለሆነ ስለተረበሽኩኝ ነው እንጂ እንዲሞን ፈልጌ ማን አይደለም መደሰት ነው የምፈልጋለሁ ከዚህ በለጠ ሞር መደሰት ደግሞ አብዛኛው የተደሰትኩኝ ነው አብረሽኝ በመሆንሽ ግን ደግሞ የበለጠ ደግሞ መደሰቱ ደግሞ ያው ያሰብነው ነገር ሲሞላ ልክ ኮነ ግን ያው ታውቃለህ ከኔ ቤተሰቦቼ እንደዚህ አይነት ነገር አይደለም አማራጭ አልሰጡንም ምን እናድርግ እንግዲህ የራሳችንን ብለን ያዝነው አማራጭን ይዘን መቀጠል ነው እንግዲህ የሚያወጣን ግን እንደዚህ አይነት ስሜት ጾነን ደግሞ መቀጠል ደግሞ ተገቢ አይደለም ማሳመን ያለብን ነገር ሁሉ አሳመንም መንገር ያለብን ነገር ነግረናቸው የኛ ህይወት ስለሆነ በእኛ ህይወት ውስጥ መግባት ስለማይችሉ እነሱ ያው እንደ ቤተሰብ መጠበቅ ግዴታቸው ነው ግን ማሳመን የምንችልበት ነገር ካለ እሱ ማሳመን እስከመቼ እንዲተጠበቅ ያው ያለው ነገር ልክ ኮነ ግን ቢያንስ ስልክ እንኳን አንስተ የሆነ ነገር አትለኝም የምሬ ነው ስለኔ አትጨነቅ መጨነቅ አለ መጨነቅ አይደለም እና ምንድነው እኔ በቃ ወይ ስልክ ተጠልፏልና አንብዬ እየፈራሁ ስለሆነ ስልክ ራሱ አረ ችግር የለም እንደዚህ ነው ያልከው ደረጃ እኮ አይደለም ሀብትሽ ምንድነው ቢያንስ እንኳን የሆነ ቴክስት ነገር አታደርግልኝ እንዴ ስለኔ አትጨነቅም እንዳብት እኔ እኮ በጣም ነው ስላንተ ያሰብኩ ያለሁት የምሬ ነው እኔ ደግሞ እንደዚህ እንድትሆን አልፈልግም ባለብኝ ችግር ልኩ ይበቃል ምንድነው እንደዚህ እንድትሆን ታጠረ የማይታከም ነገር የለም እሱማ ያው ሁሉም ነገር ይስተካከላል ሁሉም ነገር ለበጎ ነው ግን ያው እኛ ከዚህ በኋላ ጠንካራ ነው መሆን ያለብን እንጂ እንደዚህ አይደለም መሆን ያለብን አሁን በቃ እኔም ካለሁበት ሙድ ልውጣ አንቺም ከዚህ ካለሽበት ልጅም እንድትወጪ ሻወር ምናምን እንግባና ወጥተን ንፋስ ምናምን ተቀብለን እንመጣለን የሚሻለው ነገር እሱ ነው ምክንያቱም እዚህ ከተቀመጠን አንድ አይነት ነገር እያሰብን ጭንቅላታችን እየተረበሸ ነው አይደለም ብለሽ ታስቢያለሽ
እዚህ ስንቀመጥ አንድ አይነት ነገር ነው ጭንቅላት አዎ እኔ በጣም ማለት በቃ የማይሆን ስሜት ውስጥ ነው ያለሁት በቃ በጣም እየደበረኝ ነው ያለው ሁለተኛ ነገር ደግሞ ያንተ እንደዚህ መሆን ደግሞ እኔን በጣም እንትን እያደረገኝ ነው ያለው ስለዚህ አንተ እኮ ቢያንስ አንተ ጠንካራ ነው መሆን ያለብህ ለምንድን ነው እንደዚህ ያለው ወይ የደበከኝ ነገር ካለ ንገረኝ ምንም የደበኩሽ ነገር የለም እኔ ስትጠጣ ራሱ አይቺ ካላቅ ምንድን ነው ዛሬ ጠጥተክ የመጣው እኔ እስከማቅ ድረስ እኔ አብረን እስካለን ድረስ ከዚህ እኔ የመጀመሪያ ቀን የመጣን ቀን አብረን ያው ዌልካሚንግ ብለን ከጓደኞቹ ጋር አብረን ጠጣን አይደለ ከዛ በኋላ ግን ጠጥተህ እንኳን አታውቅም ያለው ነገር ጭንቅላቴን ሲበዛብኝ እና መጠጣት መፍትሄ ይሆናል እንዴ ወዴ ዲሞን ፈልጌ ምንም አይደለም ግን በቃ ለማሳት የምታስቡ ነገር በሙሉ አለ አይደለ እሱን ለማሳት ፈልጌ ያራኩት ነገር ነው አይደል በቃ እኮ እኔን በቃ እንደዚህ ያረክ እየመጣህ እንዴት ነው ደስተኛ ልሆን የምችለው አንተ ቆይ ይሄ ነገር እንዳይደረግ ነው አሁን እያልኩሽ ያለው ተቀባሽ እኮ አትጠጣ ላንተ ታቃለክ አንተ ላንተ ጥሩ አይደለም ያለብህን ችግር ምናምን ነገር ያወክ እንዴት ጠጥተህ ትመጣለክ አልጠጣም መጠጣ ፈልጌም አይደለም እና ምንድነው በጣም ኦቨር ስለተጨነኩኝ ነው ከዚህ ጭንቀት መውጣት ስለፈለኩኝ ነው ከዚህ በኋላ ግን እንደዚህ ነገር አላረግም በቃ ማን በቃ እንዲቀለል እንድነው የምናረገው መጀመሪያ ነገር ሻወር እንወስድና ልብሳችንን ቀይረን ወጥተን ንፋስ ምናምን ተቀበለን እንመጣለን አይ ግን ቢሆንም እሱ ማድረግ እንችላለን ግን እኔ የሆነ ደስ አላለኝ ስሜቴ ምንም አይደለም ስለዚህ ንገረኝ የሆንከው ነገር ካለ ንገረኝ ምንድነው የሆንከው የደበከኝ ነገር እንዳለ እየተሰማኝ ነው ምንም የደበኩሽ ነገር የለም አይ ለካ ያስታውቅብሃል ማሬ በቃ ስለደከመኝ ነው እንጂ የደበኩሽ ነገር ኖሮ ምናምን አለ ኖ የደበከኝ ነገር አለ በቃ የምሬን ነው በቃ እሺ የደበኩሽ ነገር እሺ እኔ ጋር የሆነ ስልክ ተደውሎ ነበር የማይሆን ነገር ሲሉኝ እኮ ምንድነው ያሉክ በቃ የት እንዳለ እናውቃለን የምታረጉ ነገር ትክክል አይደለም ምናምን ይሄን ነገር ሳስብ እኔ ረበሽ እኮ ታዲያ አንተ እኮ ኦሬዲ እኮ ወስነህበት አይደለም የመጣው እኮ ያ ነገር እኮ እኔ ጋር ምንም አይፈጥርም ወስነህበት ስለመጣክ ስለዚህ ከዚህ በኋላ እንደዚህ የሚሉትን ሰዎች አትስማቸው እንደውም ከዚህ በኋላ ስልካችን ክፍት ነው እንደውም ሁላ የምናረጋው ማለት ነው ከዚህ በኋላ ማን የሚደውልልኝ ያነሳሉ በቃ ያረኩት ባለው ነገር ደስተኛ ነኝ ግን ያው ከዚህ በፊት እንደተናገርነው ከሆነ እነሱ ከጎናችን ሆነው ቢያግዙ ነው እንደዚህም ደረጃ ነው ገባሽ አሁንም ቢሆን ድጋሚ እንጠይቃቸዋለን እንደዚህ ነገር ውስጥ እንድንወጣ እንዲያግዙ ከመንፈልገው ከእናንተ ይቅርታና ምሕረት ብቻ ነው በቃ እና ምርቃታችሁ ስለዚህ ከዚህ ህይወት እንድንወጣ እናንተ ከጎናችሁ ናችሁ ስለዚህ በቃ እንትን ለቆሃል ማለት ነው ወደዚህ ስመጣ ነው እየለቀቀኝ እኮ ነው በቃ አንቺ አጠገብ ስደርስ ግን ትንሽ ድካም ቢጤ ስለተሰማኝ ነው እሺ ስለዚህ በቃ ትንሽ ጸጉሬ ምናምን ነገር እንትን ያደርግኛል ትራለሽ ሻወር ወሰድኩ በኋላ አይ አይደለም ትንሽ ወጋቤ ምናምን ነገር እንትን ብሎኛልና እሺ እኮ እዚህ ላይ ከፍ በልና ትላለህ ተባለ እኮ ይመቻል ቁመት በልጣለሁ እንዴ የፍቅር ምርጫዬ አንተው ነህ ልቤን መንፈሴን ገዛ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ በፍቅር ህይወቴን ላኑረው ላልመኝ ፍጹም ሌላ ሰው እሺ ጸጉሬ ሁለት ቦታ ብቻ ስራልኝ ሌላ ምንም አልፈልግም ሁለት ቦታ ብቻ የምሬን ነው ያሳለፍኩት ሕይወት ብዙ ነው ልንገር ለፍቅረኛ እኮ ምንም ነገር ካየኋቸው ሁሉ አንተ ትለያለህ እዚህ ጋር ያለውን አትንካው እኔ ቃል ካፌ ባይወጣ ማዘን መደሰቴ ፊቴን አይተህ ብቻ ታውቃለህ ስሜቴ አይደለም መውደድና ማፍቀር የተለያየ ነው እኔ በጣም ነው ማፈቅረህ ካንተስ መጠራጠር እኮ አይደለም ግን ያው እንድትቀጥልኝ ስለፈለኩ ነው ለምን እንዴ እኔ ምን ያልችልም አይሽ አቆምኩ እኮ ምን ሆነክ ነው
እሺ ምን ላድርግልህ ምን እንሰራልክ ነው የምፈልገው ማለት ወይ ምን እንግዛ የሆነ ነገር ነው ያማረህን ነገር ንገረኛ ያማረህን ነገር ንገረኝ ያማረኝ ነገር አንቺ መሰለኝ አራ ጅዝብ ብላል እንደምን ነው ተክቶኛል የምር በእኔ ምክንያት አይደለም የምር በእኔ ምክንያት ይገመስል ምክንያት ቢሆን አልመጣም የምር ምን ታረግ ነበር በእኔ ምክንያት ቢሆን ኖር ምክንያት ቢሆን እኔ አልመጣም ነበር ምን ልታረግ እዛው ቀራለሁ ወዲት እንዴ ምቀርበት ነው ወደ ቤት ምቀር ይጠፋል ብለሽ ነው ምቀርበት ነገር ይጠፋል ብለሽ ነው ወደ ቤትም ባለ እኔ ግን እኮ ታውቃለህ ከኔ ካንተ ጋር እኮ ከተለያዩ እኔ እኮ ካንተ ጋር ከተለያዩ እኮ እግዚአብሔር ታይመጣው ማንም ሰው ከሌለ ነው ስለዚህ እኮ ነው ትንሽ ማለት ነው ስለምትወደኝ ነው ጥላይ ማትይታ እኮ ስለምወድሽ ነው አንቺም ስላለሽ ነው ጥልሽ ማለት ነው አይደለ የኔ ጉዳይ የኔ ኑሮ ካሁን በኋላ ግን ያው ምንም ያህል ፈተና ቢኖር ምንም ቢኖር በቃ እናልፈዋለን ማይታለፍ ነገር እኛ ብቻ ደስተኛ እንድንሆን ነው የምንፈልገው ማለት ካንተ ጋር እስካለው ድረስ ምንም እንዲደብረኝ እንዲከፋኝ አልፈልግም አንተን ደግሞ ምንም ቢሆን ማስከፋት አልፈልግም ታውቃለህ አይደለም የኔ ዓለም አንተ ነህ ያንተ ዓለም ደግሞ እኔ ነኝ ይሄ ጥርጥር የለውም ሶራራስ ስሜታዊ ይሆንክና መፈለገው እንደዚህ መደሰት አይደል እንዴ የሆነ ነገር ሲያስከፋን ደግሞ እንደሰታለን እንደሰተው በራሳችን በመናረጋው ነው አዎ በሰዎች ከሰዎች ምንም እንጠብቀው ነገር የለም ሲጀመር ከየት ነው ከላይ ነው እንጠብቀው ስለዚህ አሁን በቃ ሂድና ሻወር ውሰድ እንዲም ይቻላል እንዴ አንዳንዴ ምን ሆነክና አንዳንዴ ትድለው እሺ ቶሎ በል እንዳቆይሽ ይመጣለው የምር ባለው ነገር በጣም አሁን ትንሽ ተረጋጋው ቀድም አስጨንቄያችሁ ነበር አራባክ ትንሽ አጥፋረ ቀደም በተናገርኩት ቪዲዮ ማለት ባወራሁት ቪዲዮ በጣም ደብሮኝ ካፍቶኝ ያያችሁትና አሁን ደግሞ በጣም ነው ደስ ያለኝ ምክንያቱም ሀብት ሆነ ነገር ይሆናል ብዬ ነበር ያሰብኩት በሰላም ወደ ቤቱ ስለመጣ በጣም ነው ደስ ያለኝ እና ምን ብዬ እንደምናገር አላቀም የምር ነው በጣም ነው ደስ ያለኝ የሆነ ነገር ይሆናል ወይ ተደባድቦ ወይ ጠጥቶ የሆነ ነገር ይሆናል ብዬ ነበር ያሰብኩትና ማለት ነው አሁን ደህና ነው ያለው እና በጣም ነው ደስ ያለኝ የምር ነው ስለነበረን ጊዜ በጣም ነው ማመሰግነው እናንተንም ያስከፋችሁ እንዳልሆነ ተስፋ አደርጋለሁ በቀጣይ ቪዲዮስ ከመንገናኝ ወዳችኋለሁ